ሁላችንም ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ። መዝሙሮቻችንን መልሱልን። መዝሙሮቻችን እውነተኛ የሆነው የቤተ ክርስቲያናችንን ሥርዓተ አምልኮ የሚገልጽ ዝማሬ ነው። ይህንን መዝሙር መልሱልን። ቅዱስ ጳውሎስ ሄሜኔዎስንና እለእስክንድሮስን አሳልፌ ለሰይጣን ሰጥቻቸዋለሁ እንዳለ እናንተ ከሃይማኖት የወጣችሁ ለሰይጣን ተላልፋችሁ የተሰጣችሁ ይሄንን ንጹሕ የሆነውን ሥርዓተ አምልኮን የሚገልጽ እውነተኛውን ክርስቶስን የሚገልጽ የሃይማኖት ዝማሬን መዘመር አትችሉም። ይሄ እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች ዛሬ የምትመለከቱት ዛሬ የምታዩት የሰይጣንን ታላቅ ግብር ነው። ሰይጣን እውነተኛ የሆነውን ሥርዓተ አምልኮ የሚፈጸምበትን እውነተኛ የሆነውን የክርስቶስን ክብር የሚነገርበትን ዝማሬዎች ልክ ባልሆነ መልካም ባልሆነ በማይመጥን መልኩ ዝማሬዎቻችንን ሲነጥቁ እናያለን። ይህ ዝማሬ በእውነተኛው በክርስቶስ መቅደስ ፊት የሚዘመር ዝማሬ ነው። ይህ ዝማሬ እውነተኛ የሆነውን ክርስቶስን የሚገልጽ ዝማሬ ነው። የዳነ የሚዘምረው ዝማሬ ነው። ከክርስቶስ ጋር የተገናኘ የሚዘምረው ዝማሬ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ላይ የተናገረው ይሄንን ነው። ሄሜኔዎስንና እለእስክንድሮስን አሳልፌ ሰጥቻቸዋለሁ አለ። እነኚህ ተላልፈው የተሰጡ ከሃይማኖት የወጡ አሁን እውነተኛ የሆነውን ዝማሬዎቻችንን በዚህ መልኩ በማይመጥን መልኩ በመቅደሱ የሚዘመረውን በአዳራሾቻቸው ሲዘምሩ፣ በእውነተኛ ቦታ የሚዘመረውን ሐሰተኛ በሆነ ቦታ የሚዘምሩ፣ እውነተኛ በሆነው ሥርዓተ አምልኮ የሚዘመረውን እውነተኛ ባልሆነው ሥርዓተ አምልኮ የሚዘምሩ እየተመለከትን ነው። ለዚህ ነው መዝሙሮቻችንን መልሱ። እኛ ክርስቶስ ዘላለማዊ አምላክ እንደሆነ እናምናለን። እኛ ክርስቶስ የሚለመን አምላክ እንጂ የሚለምን አምላክ እንዳልሆነ እናውቃለን። እኛ ኢየሱስ ክርስቶስ ለእኛ ሲል የሞተው ዘላለማዊ አምላክነቱን የገለጸው በዚህ መልኩ እንደሆነ እናምናለን። አሁን ክርስቶስ በሰማያዊው መቅደስ በአብ ቀኝ ሆኖ የሚፈርድ አምላክ እንደሆነ እናምናለን። በሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ ተመልከቱ። የእስጢፋኖስን ልመና አባት ሆይ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ይቅርታን የሚሰጥ አምላክ እንደሆነ እናምናለን። ልመናን ሁሉ የሚያሳርግ ሳይሆን እርሱ የሚፈጽም ፈራጅ የሆነ አምላክ እንደሆነ እናምናለን። እኛ ክርስቶስ የሚለመን አምላክ እንጂ የሚለምን አምላክ እንዳልሆነ እናውቃለን። እኛ ኢየሱስ ክርስቶስ ለእኛ ሲል የሞተው ዘላለማዊ አምላክነቱን የገለጸው በዚህ መልኩ እንደሆነ እናምናለን። አሁን ክርስቶስ በሰማያዊው መቅደስ በአብ ቀኝ ሆኖ የሚፈርድ አምላክ እንደሆነ እናምናለን። በሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ ተመልከቱ። የእስጢፋኖስን ልመና አባት ሆይ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ይቅርታን የሚሰጥ አምላክ እንደሆነ እናምናለን። ልመናን ሁሉ የሚያሳርግ ሳይሆን እርሱ የሚፈጽም ፈራጅ የሆነ አምላክ እንደሆነ እናምናለን። ይህንን ዝማሬ መዘመር የሚችል ፍጹም የዳነ ነው። ያልዳነ በግማሽ ድህነት ውስጥ ያለ ይህንን እውነተኛ ዝማሬ መዘመር አይችልም። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደምንመለከተው ምዕራፍ 8 ላይ የቤተ ሳይዳውን ሰው ያስቡ። ያ ሰው አይነ ስውር ነው። ወደ ክርስቶስ አመጡለት፣ እንዲድን አመጡለት። እርሱም ወደ ውጭ አውጥቶ ያንን ሰው ምራቁን ተፍቶ በአይኑ ላይ አዳነው ይላል።
ይህ ሰው የዳነው ግን ግማሽ ነበረ። ምን ይታያል ሲለው በግማሹ ሰዎች ልክ እንደ ጻፍ ሲንቀሳቀሱ ያለው አለው። ዳግመኛ ፈወሰው ይላል። ዳግመኛ ልትፈወሱ ያስፈልጋል። ኢየሱስ ክርስቶስ እግዚአብሔር ነው ብላችሁ አምናችሁ ዳግመኛ ልትፈወሱ ያስፈልጋል። ኢየሱስ ክርስቶስ አማላጅ ነው የምትሉ ኢየሱስ ክርስቶስ ፈራጅ እንደሆነ ማመን ያስፈልጋቸዋል። ወስብሐት ለእግዚአብሔር አሜን።